መኃልየ እንዴት እንደጻፈው አይተሃል። አንዳንድ ደንቆሮ አማራ አህያው አማራ ነው መቼም ኦርቶዶክስ የተደበቀው ምን ይላል ይመጣና ስለ ማርያም ነው ይላል። ማርያም እኮ አዲስ ኪዳን ነች፣ ኢየሱስ ሲመጣ ነው። መኃልየ ጾመው ያን ግን ከንፈሯ ሽንቷ እያለ መጽሐፍ ቅዱስ ላይ ቁጭ ያደረገልን ራሱ ነጭ ነው። እንግዲህ የሰለሞን የትልቅ መቀመጫና ቆንጆ ጡት መዝሙር ነው። ይሄን እንኳን ትንካ የሚልህ እኮ ነው። ዳዊት ተራ በግረኛ ነው ብትለው ይበላል። አማራው ራሱ ደደብ ነዋ፣ ተሰብኳል። በጦር በቃ እንዴ ዓለምን መብራትን የፈጠረው እኮ ገሎታል። እነ ሶቅራጥስን እኮ የሰቀለ እኮ ነው። ዓለም እኮ ኢየሱስ ራሱን አዳኙን የሰቀለ ነው። አሁን እኮ የአማራ ኢየሱሶችን እኛን ለመግደል እያሰበ ነው። እኔ አሁን እውነቱን ልንገርህ ያለመመጻደቅ የአማራ ኢየሱስ ነኝ። ነፃ ላውጣ እያልኩት እንደ ቴዎድሮስ እኔን እኮ አሜሪካ በመሆኔ ነው እንጂ እኮ እስካሁን ፋኖ ራሱ በስናይፐር ይመታኝ ነበር። ለምን ተቼ ብሎ ማለት ነው። ገልቱ ነዋ፣ አይገባውም ለምን እንደምታገል። እሱን እንደ ትግሬና እንደ ኦሮሞዎች አገሩን አሸክሜው በአንዲት ክልል አምጥተው የሰበሰቡትን አማራ ቀጥል ይር ልለው እኮ ነው እኔ መሪ ብሆን። ገብቶሃል ኦሊቭ? እኔ መሪ ብመጣው ምን እንደማረግ ታውቃለህ? የሰበሰቡትን አማራ ድሮ እኮ ነው እናንተ አይብና ጓት እንበላ ነበር፣ አማጋ የሚባል ነበር። ዛሬ ግን አማራ በአራት ገመድ መሬት 7 ልጅ ማዳበሪያ ያውቀው አቅም ሰው አያበቅልም። ከዚያ ነገዱ አንዳርጋቸው ብድር ይሰጡና ሳይከፍል ቆርቆሮ ነቅለው አረብ ሀገር ይሸጣል። አረብ ሀገር ሄዳ ደግሞ ለነዚህ ቤታየው የምትባል ኦሮሞና ኤርትራ ደግሞ ቂጧን ቀፍታ ደግሞ አንበሳ ትልካለች። ምን እናርጋው? ይሄ ሁሉ ያመጣብን ህዋትና ሻዕቢያ ትግሬዎች፣ በተለይ የአድዋ ትግሬዎች ያመጡብን ሴራ ነው እና ኦነጋውያን ኦሮሞዎች። ኦሮሞ ሁሉ ጊዜ ብልጥ ነው። ተዋግተን ስልጣኑ ይወስዳል። እንዋጋለን። አሁን ግን እኔ እያለሁ ስልጣን መቀማት እንደማይችሉ ይመስለኛል። አሁን ቁጭ ብሎ ኢትዮጵያ ውስጥ ተደብቆ እየሰማ ነው። በምንም ታምር ጀዋር እኔ ኦሮሞ በሆን ኖሮ ጀዋር ምንድን ነው ፖለቲካ እኮ አይችልም። ምን ያውቃል? የማይ ጀዋር የሃይማኖት አክራሪ ነው፣ ፖለቲከኛ አለ። ልደቱ አቃጣሪ ነው፣ ፖለቲከኛ አለ። እኔ ፖለቲከኛ ነኝ ባይዘው። እኔ ግን በኦሮሞ ህዝብ መካከል ብገኝ 4 ፕራይቬት ጀቶች አሉ። ለትግሬ በሆነ ትግሬ በሆን ኖሮ እንደዚህ ውኘ ለትግሬ ብሰራ 5 መርከቦች አሉ። እውነቱን ልንገራቸው ዳዊት አሁን እግዚአብሔር ግደል አላለውም። ህዝቡን ግን እንደ አብይ አህመድ ያለውን እንደ ኢሳያስ ያለውን ግንባሩን ሰካለት። ተራኮና መናኛ እኔ ትል ነኝ ይላል ዳዊት። በጣም ተራ መናኛ ያልተማረ የበግረኛ